ዓለም አቀፉ ሙሐዲስ የዘመናችን ሊቅ ሙሐመድ ዓሊ አደም ሙሳ አልኢትዮጵይ ኢትዮጵያ ካፈራቻቸው ድንቅ የሸሪዓ እውቀት ጠቢባን መካከል በግንባር ቀደምትነት ይጠቀሳሉ። በ1366 ዓመተ ሂጅራ አቅራቢያ በወሎ ክፍለ ሀገር በወረሂመኑ አውራጃ ተወለዱ። በወዳጅ አድናቂዎቻቸው ዘንድ ሼኽ ሙሐመድ ሼኽ በመባል ይታወቃሉ። የሸሪዓ እውቀትን አባታቸው ዘንድ ቁርአንን በመማር ጀመሩ። አባታቸው ዘንድ የጀመሩትን የቁርአን ትምህርት ሼኽ ሙሐመድ ገዩ ዘንድ አገባደዱ። በመቀጠልም ወደ ሌሎች የእውቀት እርከኖች በመሸጋገር ከአባታቸው ከሼኽ ዓሊ አደም ሙሳ የነሕው ጠቢብ ከሆኑት ከሼኽ ዓብድልባሲጥ ሙሐመድ ሐሰን ቦረኒ አልሚናሲ፣ ከሼኽ ሙሐመድ ዘይን ሙሐመድ ዳኒ፣ ከሼኽ ሙሐመድ ሳዕድ፣ ከሼኽ ሙሐመድ ራፊዕና ከተለያዩ እውቅ ዓሊሞች ዘንድ በመቀመጥ የሐዲስ፣ የነሕው፣ የበላጋ፣ የተፍሲር፣ የፍቅህና የሌሎችንም ዘርፍ እውቀቶች በብቃት ተከታትለዋል። በትምህርታቸውም ወቅት እጅግ ጠቃሚ የሆኑ እንደ አልፍየቱ ብን ማሊክ፣ አልፍየቱ ሲዩጢ የመሳሰሉ በርካታ መትኖችን ሐፍዘዋል። ከተለያዩ መሻይኾችም በተለያዩ የትምህርት ዘርፎች የብቃት ማረጋገጫ ምስክርነት ተሰጥቷቸዋል። በዚህ የመማር ማስተማር ሂደት ላይ ያሉ በወቅቱ የነበረውን የኮሚኒስት መንግስት ጫና በመሸሽ የተወለዱባት ሀገርን ጥለው ወደ ሳዑዲ አረቢያ ቅድስት ከተማ መካ ተሰደዱ። ነገር ግን በስደታቸው ወቅት በእጃቸው የትምህርት ማስረጃዎቻቸውንና የምስክር ወረቀቶቻቸውን ባለመያዛቸው ሰበብ በመካ ውስጥ በሚገኝ መርከዝ በተማሪነት የተወሰኑ ጊዜያቶችን አሳልፈዋል። ከተወሰኑ ጊዜያት በኋላም በታላቁ ሼኽ እብን ባዝ ወደሚመራው የዳረል ሐዲስ ማዕከል በማቅናት የትምህርት ዕድል ማግኘት የሚያስችለውን ፈተና ተፈተኑ። ፈተናውን በአስደናቂ ሁኔታ በመስራታቸው ሰበብ ለመማር የመጡትን ሼኽ ወደ አስተማሪነት እርከን ከፍ አደረጋቸው። ሼኽ ሙሐመድ ሼኽ እውቀትን መፈለግ ከጀመሩበት ቅጽበት አንስቶ ለሐዲስ እውቀት ከፍተኛ ፍቅር አድሮባቸዋል። በተማሪነት ወቅትም ላደጉበት የሐነፊ መዝሃብ ወገንተኛ አልነበሩ። ይልቁንም የተለያዩ የሐዲስ መዛግብትና የዑለማዎችን ምልከታ በማመዛዘን ማስረጃዎች የሚደግፉትን አቋም ይከተሉ ነበር። ሼኹ ወደ መካ ተሰደው በዳረል ሐዲስ የማስተማር ዕድልን ካገኙ በኋላ የተለያዩ ዑለማዎችን ኪታቦች የማገላበጥ ሰፊ ዕድል አግኝተዋል። በተለይ የሼኹል ኢስላም ኢብን ተይሚያ፣ ኢብን አልቀይም፣ የሼኽ ሙሐመድ ዓብድልውሃብ መዛግብቶችን በጥልቀት የማጥናት ዕድልን አግኝተዋል። ستير هذه استعارة على أمثلة التفسير وهذا لم نجده في كتب اللغة، إنما هو الستير، وصفات الله سبحانه وتعالى كلها تأتي على فعيل قدير عليم። በእነዚህ መዛግብቶች ውስጥ የሚመለከቱት ድንቅ የመረጃ አቀራረብና ሰላማዊ ሰለፎች መንገድን የተከተለ አስተምህሮ ሀገራቸው ከተማሩት የአሽዓርያ አቂዳ ጋር ተጋጨባቸው። ይህ ክስተት ብዙ እንዲያገላብጡና በጥልቀት መረጃዎችን እንዲመረምሩ ረዳቸው። በሂደትም ትክክለኛውን የሰለፎች ጎዳና በመከተል በሀገራቸው ውስጥ እያሉ የተማሩትን የአሽዓርያ አቂዳ ሙሉ በሙሉ እርግፍ አድርገው ተዉት። እንዲህም አሉ። አባቴን ለመጠየቅ ወደ ሀገሬ የተመለስኩ ጊዜ አንድ ሰው ወሃብይ ሆነሃል አለኝ። እኔም የለም፣ እኔ መረጃዎች የሚደግፉትን አቋምን የምከተለው፣ ወደ መካ ከመጓዜ በፊትም ትክክለኛ መረጃዎችን የምከተል እንጂ ጭፍን ተከታይ እንዳልነበርኩ ታውቃለህ አልኩት። እሱም አሁን አውቃለሁ፣ ነገር ግን ማጥበቅ ላይ ጨምረሃል አለኝ። እኔም ምን ነው ኢማሙ ሻፊዒ በሒጃዝና ኢራቅ ያሉ የነበራቸውን የፍቅህ አቋሞችና ምልከታዎች ወደ ግብፅ ከተጓዙ በኋላ የተለያዩ መረጃዎችን ሲያገኙ ከነበራቸው በርካታ አቋሞች አልተመለሱም እንዴ? ልክ እንደዚሁ እኔም ከሀገር የሰዎች የተሰወሩባቸውን ማስረጃዎች ያገኘሁ ጊዜ ተከተልኩት። ይህን ደግሞ ዕድሜን ሙሉ የማደርገው ነው አልኩት። عليم حليم كريم عظيم ستير، هكذا مو في كثير دول في الدين، وذكر في الفتح لغة قليلة لكن في اللغة ما أدركه. ሼኽ ሙሐመድ ሼኽ አልኢትዮጵይ ከዓለም ዙሪያ የሚመጡ በርካታ እውቀት ፈላጊዎችን በተለያዩ ዘርፎች በታላቋ ቅድስት ከተማ መካ በመስጂድ አልሐራም ከማስተማር ባሻገር በተለያዩ የእውቀት ዘርፎች ዓለምን ያስደነቁ
በጥልቅ እውቀትና ትንታኔ የታጨቁ ኪታቦችን እያበረከቱ ይገኛሉ። በተለይ በሐዲስ ዘርፍ የሚያቀርቧቸው ድርሳናት በዘመኑ ወደር የሌላቸው እንደሆኑ በዘርፉ ያሉ አዋቂዎች ምስክርነታቸውን ለግሰዋል። ከነዚህ መካከል አልባሕሩል ሙሒጡ ተጃጅ ሸርሑ ሰሒሕ ሙስሊም ኢብን ሐጃጅ የተሰኘ ኪታብን በ50 ቅጽ አዘጋጅተው ለዓለም አበርክተዋል። በተጨማሪም ዘኺረቱል ዑቅባህ ፊ ሸርሒል ሙጅተባህ በ42 ቅጽ አዘጋጅተው የእውቀት ምጥቀታቸውንና ታጋይነታቸውን አስመስክረዋል። በዘመናችን ያሉ ታላላቅ ሊቃውንቶች ለኪታቦቻቸውና ለጥልቅ እውቀታቸው በየጊዜው ምስክርነታቸውን እየሰጡ ይገኛሉ። ለናሙና ያህልም እውቁ የዘመናችን የሐዲስ ጠቢብ ሸኹል አልባኒ ረሒመሁላሁ ተዓላ ሼኽ ሙሐመድ ሼኽ ስለጻፉት ስለ ነሳኢ ሸርሕ ሲናገሩ ይህን የመሰለ የነሳኢ ሸርሕ አይቼ አላውቅም ብለዋል። የየመኑ ታላቅ ዓሊም ሼኽ ሙቅቢል አልዋድዒም ረሒመሁላሁ ተዓላ ስለ ዘኺረቱል ዑቅባ ሲናገሩ ይህ ኪታብ የሐፊዝ ኢብን ሐጀር ፈትሑል ባሪ አይነት ነው። እውቀት ፈላጊዎች ይህንን ታላቅ ኪታብ ለማግኘት እንዲጥሩ መክራለሁኝ። በዚህ ዘመን ያለ ሙሐዲስ ሁሉ ይህን የመሰለ ሸርሕ እንዲያመጣ እጠይቃለሁ ብለው ነበር። ሼኽ ረቢዕ ሃዲ አልመድኸሊ ሐፊዘሁላሁ ተዓላ ደግሞ ሼኽ ሙሐመድ ሼኽ በሁሉም ዘርፍ ዓሊም ናቸው ብለው ምስክርነታቸውን ሰጥተዋል።